እንደ ሴቱ የት ገባህ የት ወጣህ አልለውም። ስልክ ከማጋ ነው የምታወራው ከማጋ ነው የምትጻጻፈው ብዬም አልጠይቀውም። ኮፍያና መነጽር አርጌ ተደብቄ እሱ የገባበት ሆቴል እያነፈነፍኩ አልከታተለውም። ነገር ግን የኔ የስለላ ዘዴ ወይንም ሰልዬ ባሌን የያዝኩበት ዘዴ ረቀቅ ይላል። ብቻ ምን አለፋችሁ ኤፍቢአይ እና ሲአይኤ እንዲህ አይነት ሰላይ እንዲህ አይነት ኢንቨስቲጌተር ያላቸው ሁሉ እስካይመስለኝ ድረስ በሰራሁት ስራ ተደንቄያለሁ ብላ ነው እንግዲህ አንዲት ሴት ባሏን እንዴት እጅ ከፍንጅ እንደያዘችው ቺት ሲያደርግ ታሪኩን ስትናገር የሰማሁት። እንግዲህ ምን አለች? ከዚህ ሰው ጋር ተጋብተን በታማኝነት ብዙ ቆይተናል አለች። ነገር ግን እንደ ራሴ ማምናት ቤስት ፍሬንዴ አብሮ አደግ ጓደኛ ያለች ከቅርብ ጊዜ ወዲህ ባሌን እያጠመደችው እንደሆነ ደረስኩባታለች። እኔ ስራ ስሆን ቤት ታመሻለች አለች። አሳቻ ሰዓት ላይ ከሱ ጋር ከስራ ስመለስ ኪችን ውስጥ መኝታ ቤት አፍ ላፍ ገጥመው አያቸዋለሁ አለች። መቼም እንደ እህቴ ማምናትን ሴት ከባሌ ጋር መጠርጠሬ ትንሽ የጥፋተኝነት ስሜት ቢያጨርብኝም ግን ደግሞ ክትትሌን ቀጠልኩ ትላለች። የሆነ ሆኖ በቃ እኔ በሌለሁበት ይገናኛሉ። ስለሷ አውርቶ አይጠግብም። ስለሷ ሲነሳ ኤክሳይትድ ይሆናል። ቫኬሽን ስትወጣ ምን ነው ጠፋች? የት ነች? አትደዋወሉም ወይ? ግራንም ይገባኛለች። በቃ እሱ ጓደኛዋ የሆነ እስኪመስለኝ ድረስ ጥያቄ ፈጥርብኝ ነበራለች። የሆነ ሆኖ እንግዲህ እንዲሁ በአይነ ቁራኛ እየተከታተልኳቸው ቫኬሽን ብላ ጭልጥ ብላ ቀረቻለች አንድ ጊዜ እና ስትመለስ አልወትሮ አመሻለሁ፣ ሚቲንግ አለብን፣ ላድሩሉ እችላለሁ ብሎ ነገረኛለች። ሆኖም ማያውቀውን ልክ የነገረኝ ቀን እንደ ነገ ሊሄድ እንደ ዛሬ ቁጭ ብዬ ማሰላሰል ጀመርኳለች። ብሎኝ ማያውቀውን ብዬ የሆነ ነገር ለራሴ ከራሴ ጋር አውርቼ የሆነ ዘዴ ዘየድኳለች። በማግስቱ እሱ ማታ እንግዲህ ሊያመሽ ወይንም ሊያድር ሲያቅድ ጠዋት ላይ ቆንጆ ኬክ ሰርቼ ቆንጆ ከሰው ላይ የማይጠፋ ሽት ወይም ቦርሳዬ ውስጥ አድርጌ መኪናዬን አስነስቼ ወደ እሷ ቤት ነዳሁታለች። ሳያት እሷም ዝግጅት እያደረገች እንዳለች እንዲሁ ውስጤ ነገረኛለች። ከዛ ያንን ኬክ ያው ድሮም ስለሚሄድ ሰርፕራይዝ አልሆነችም። ያንን ኬክ ቆራረሼ ሁለታችንም በላን። ያው ተለቅ ያለ ኬክ ስለሆነ ያው ቀሪ ኬክ እዛው ይቀመጣል። ሽቶንም ለራሴም ተቀብቼ እሷም ላይ ቀባብቻት ተነስቼ እየነዳው ወደ ቤት መጣሁኝ። ባለው መሰረት አመሸ። ያው ልክ እንግዲህ ከሌሊቱ 6 ሰዓት ሚድናይት ላይ ይደወላል። የ911 ስልክ ምናምን በቃ የፖሊስ ስልክ ምናምን ይደወልብኛል አለች። ምንድን ነው ብዬ ስልኩን ሳነሳ ድረሽ በነፍስ ባልሽ ሆስፒታል ነው ያለው። ተነስቼ እየተደነባበርኩ ሆስፒታል ስሄድ ባሌ እውነትም ታሞ ፊቱ ሁሉ አባብጦ ድረሱልኝ እያለ ደረስኩ። እሷንም እዛው አገኘኋት። ባሌ የሙዝ አለርጂ ነበረ። ሙዝ ከቀመስ አይደለም ከነካው ሰውነቱ ያባብጣል፣ እስከ ሞት ድረስ ያሰጋዋል አለች። ያ ኬክ የተሰራው በሙዝ ነበረ። ጓደኛዬ ጋር ይዤ የሄድኩት ኬክ የሙዝ ኬክ ነው። ቆርሳ ሰታው ነው። ቀስ ብዬም ሳሸታው ያ የወሰድኩት ሽቶ እንዳለ ላው ላይ ነው አለች። ሲሳሳሙ ላው ላይ ቀርቶ ማለት ነው። ነገሩን አየሁኝ። የት እንደነበረ የት እንዳመሸ አወኩኝ። የብዙ ዓመት የትዳር አጋሬን በዚህ መልክ እጅ ከፍንጅ ያዝኩት። እሷንም እንግዲህ አብሮ አደግ ጓደኛዬን በዚህ መልክ ሁለቱንም አጣኋቸው። እንግዲህ ትዳሬን በዚሁ ተጠናቀቀ። እሷም እንደዚህ እኔን ከርታ። ወንዶችን የምመክረው ተው፣ ሴት ላይ ቺት አታድርጉ። ሴት ልጅ ታገኝባቸዋለች፣ ትይዛቸዋለች። ሴት ማለት ሰላይ ነች። አንተ ስለ ራስህ የማታውቀውን ሴት ታውቃለች በሁኔታ። ስለዚህ ሴትን ማታለል አቁሙ ብላ ነው ስትናገር የሰማሁት። እንደወትሮ ከጠቀማችሁ ብዬ ነው። ውድድ ነው።